የመደመር እሳቤ ከጽንሰ ሐሳብ ወደ ተግባር ሲወርድ የህዝብ ተሳትፎ ከመንግስት አቅም ጋር ሲጣመር ለውጥ የሚታይ ብቻ ሳይሆን የሚኖር እውነታ ይሆናል። የመደመር እሳቤ በዳሎቻ ውስጥ ከቃል ወደ ተግባር ተሻግሯል። ጤና ሲቀርብ ህይወት ይቀርባል። የረጅም ዓመታት የህዝብ ጥያቄ የነበረው የጤና አገልግሎት ተደራሽነት ዛሬ በአዲስ ምዕራፍ ውስጥ ገብቷል። ትናንት ለሕክምና ረጅም ርቀት ይጓዙ የነበሩ እናቶች ዛሬ በአቅራቢያቸው አገልግሎት እያገኙ ነው። በቅርቡ የተገነባው የቆሮ ጭሞ ጤና ጣቢያም የረጅም ዓመታት የህዝብ ጥያቄን መልሷል። የጤናው ተግባር ላይ ትኩረት ሰጥተን በሽታን መከላከል ላይ ትኩረት ሰጥተን እየሰራ ነበር። በቅርብ ጊዜ ደግሞ ማከምንም ጨምረናል። ፍትሃዊ የህክምና አገልግሎቶችን ተደራሽ ለማድረግ የህክምና አገልግሎት እየሰጠን ያለንበት ሁኔታ አለ። ከጤና ዘርፍ አንጻር በጣም በዚህ የዘመናት ስቃይ የነበረው 12-13 ኪሎ ሜትር እየተጓዙ ህክምና ፍለጋ ሲንከራተት የነበረ የረጅም ጊዜ ህዝብ ጥያቄ የነበረ የቆሮ ጤና ጣቢያ ነው። በጣም ሂደቱ ከተጀመረ የቆየ ቢሆንም በጣም መሰረታዊ ችግር ውስጥ የነበረ ከመሆኑ መነሻ የነበረበትን ችግር ዝርዝር በመገምገም የመፍትሄ አቅጣጫውን በማስቀመጥ በአጠረ ሰዓት እንዲያልቅ ይሄንን አስተባባሪው ካቢኔውም አጠቃላይ እስከ ቀበሌ ያለው አመራር ህብረተሰቡም ተጋግዞ በአጠረ ሰዓት ውስጥ በተጀመረ በ8ኛ በ9ኛ ወር ውስጥ ለአገልግሎት ማብቃት ተችሏል። ከደናሬ ምካት ልቀናናሬ ምካት የሮሪ ምካት ምን ግዝና ቢፕሽቴት ተጣናኔ ቦዝ ገብ ደውሪና ይላሉች። በዛ አጋጣሚ የሆነ ችግር ክስተት ከተፈጠረ በቤት ነው ያችላል። ታፍኖ በችግር ተሸክሞ ሰው በአካባቢ ያለው ሰው መጥቶ ተሸክሞ ታፍኖ ሞቶ ነበር። በአጋጣሚ አላህ አተረፈውና ወለድኩት። እዚህ ተቋም መሰራት ደግሞ ከዚህ በፊት ይሄ ማህበረሰብ ቢያንስ በጣም ፈጣን የሆነ ሰው ካልሆነ 1 ሰዓት ተኩል 2 ሰዓት ተኩል ይፈጃል። 14 ኪሎ ሜትር ላይ ነው የተሰራው ከዳሎቻ ወረዳ። ይሄ ማህበረሰብ ዳሎቻ ነበር ወርዶ የሚታከመው። ለወሊድ አገልግሎት ሄዶ ይታከም ነበር። አቅም የሌለው የትራንስፖርት የሌለው ታሞ ቤት የሚቀርበት ሁኔታ ነበር። በቀላሉ የህክምና አገልግሎት የማግኘት እድል አልነበራቸውም። ዳሎቻ ተልወርድ አፍሪባውን ቢብሽ ላብኘት አታይ ለምን ሆሽ ተከራብለው ሆሽ ተከራብች ሆሽ ተከራ አሁን አልሐምዱሊላህ በዚህ ወልዳለሁ። ሰውም ባይኖር ራሴ መጥቼ ወልዳለሁ የሚል አላማ ይላል። ወላድና ዳሎቻ ከተማ ጤና ጣቢያ እስኪመጣ የነበረውን ስቃይ በደንብ እንገነዘባለን። ይሄን መነሻ ያደረገ ቆሮ ጤና ጣቢያን በአጭር ሰዓት የችግር የወለደው መፍትሄ አምጥተን በአጭር ሰዓት ያጠናቀቅንበት አስተባባሪው ካቢኔውም አጠቃላይ እስከ ቀበሌ ያለው አመራር ህብረተሰቡም ተጋግዞ በአጠረ ሰዓት ውስጥ በተጀመረ በ8ኛ በ9ኛ ወር ውስጥ ለአገልግሎት ማብቃት ተችሏል። አጠቃላይ 26 ሚሊዮን 500 ሺህ በሆነ ወጪ ግንባታውን ማጠናቀቅ የተቻለበትና ህዝብም የመንግስትን በጀት በማስተባበር ሲደመር ደግሞ ክልል ዞንና ወራቤ ኮምፕሬሄንሲቭ ስፔሻል ሆስፒታል ባደረገልን እገዛ 16.5 ሚሊዮን በላይ በሆነ ወጪ ጥቅል መድኃኒቶች፣ ሙሉ እቃዎች በክልል ድጋፍ ገብተው አጠቃላይ ሂደቱ ወደ 43 ሚሊዮን ብር በሆነ ወጪ ሙሉ ለሙሉ ሁሉ ነገሩ አልቆ አሁን ለህዝብ አገልግሎት እየሰጠ በቅርበት አገልጋይ እያገለገለ ያለበት ሂደት እንዳለ ለማንሳት ነው። በተመሳሳይ ከአጋም ጤና ጣቢያ፣ ከመታያ ጤና ጣቢያ፣ ከቦት ጤና ጣቢያ የአልትራሳውንድ ማሽን ፍለጋ ዳሎቻ ከተማ አሊያም ሆስፒታል ወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ሄዶ የነበረውን በሶስቱም ጤና ጣቢያዎች አሁን አዲሱን ጨምሮ ለአራቱም ጤና ጣቢያ አልትራሳውንድ ማሽን ያስገባንበት ችግር የወለደው መፍትሄ አምጥተን በአጭር ሰዓት ያጠናቀቅንበት። በማህበረሰብ እየተሰሩ ያሉ ሰፊ ስራዎች አሉ። በደማቸው HIV ላለባቸው ወገኖች እህል የመሰብሰብ ደብተር እስክሪፕቶ ሰብስቦ ለነሱ የመደገፍ ለበዓላቸው ብር የወጪ ብር የመስጠት ለእናቶች ማቆያ ቤት እህል በመሰብሰብ ብር በመሰብሰብ ከቤታቸው በተሻለ መልክ እዛው ቁጭ ብለው በሰላም ወልደው ቤታቸው እስኪመለሱ ድረስ በዛ መልክ እንክብካቤ እየተደረገ ያለበት ሰፊ የሆነ ማህበረሰባችን ትልቅ ድርሻ ያለው መሆኑን